ቴስላ በአንድ ወቅት 150 ዓመት ለመኖር ይረዳል ብሎ የተነበየለት ወይን ጠጅ አሁን ቻይኖቹ በቅርብ ወራት ውስጥ እርጅናን የሚከላከል መድኃኒት ብለው በታብሌት መልክ በኪኒን መልክ አሁን ላይ በገበያ መልክ ወጥቷል። ኒኮላ ቴስላ ፊዚዮሎጂስት አይደለም፣ ኒውትሪሽኒስት አይደለም፣ ባዮኬሚስት አይደለም። ግን ብዙ በአመጋገብ ዙሪያ የተናገራቸው ነገሮች ትንቢት መሰል ነገሮች ነበሩ። አሁን ላይ ግን ሳይንሱ ተቀብሏቸው ፕራክቲካል አድርጎ እየሞከራቸው ያሉት ነገሮች ናቸው። ወይን በውስጡ እንደምታውቁት በውስጡ ከሚይዛቸው አንቲኦክሲዳንቶች መካከል አንደኛው ሪዘርቭራቶል እንዲሁም አንቶሲያኒንን በውስጡ ይይዛል። ይህ ቅመም በውስጡ አንቲኦክሲዳንት በተለያዩ አጋጣሚ የተጎዳ ሰውነታችንን እንዲያገግም በመርዳት ሎንጊቪቲውን ወይም ይሄ ኤጂንግን እርጅናን በማዝጌት ረጅም ዓመት እንድኖር የሚያስችለን ነው። አሁን የቻይና ተመራማሪዎች ይህንን ነገር በኪኒን መልክ አምጥተውት ለገበያ እየተሸጠ ነው። ነገር ግን አንድ ሰው በቀላሉ የወይንን በትንሹ ሰው በየቀኑ ትንሽ ወይን መጠጣት አንድ ሰው 150 ዓመት ያኖራል ብሎ ተናግሮ ነበር። ኦፍኮርስ ኒኮላ ቴስላ 86 ዓመት ነው የኖረው። ሲል የሞተበት ሪዝን አጥጋቢ አልነበረም፣ ግን ከሚባለው በላይ ምንም አይነት የጤና ችግር የነበረው ሰው አይደለም። ብዙ አይነት ኮንስፓይረሲዎች ይነሳሉ በሱ ሞት ዙሪያ። ግን ስለ ወይን የተናገረው ነገር ግን በጣም ትክክለኛ ነገር ነበረ። አሁን ላይ ወይን ጠጅም መውሰድ ሳይጠበቅብን ይህ ተመሳሳይ ኬሚካል ቀይ ሽንኩርት ውስጥም ይገኛል። እሱ ላይ ሰፋ ያለ ቪዲዮን አነጻጽረን እንሰራለን። ግን ወይን ጠጅ የሚሰጠውን ቤኔፊት አሁን ላይ ኪኒን መልክ አድርገው አምጥተውታል።